ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻ ለክለኻ ይባላል። ፓራሻት ለክለኻ ስለአባታችን አብርሃም ታሪክ የሚናገርና እንዴት አድርጎ የእስራኤል ህዝብ ከሱ ቀስ በቀስ እያለ እንደተገነባውን ይሄን ከዚህ ጀምሮ እስከዛው እንትናያለን እና የሚጀምረው ከምዕራፍ 12 ቁጥር 1 እስከ ምዕራፍ 17 ይሆናል እና ለመግቢያው ግን በመጀመሪያ በጣም የተለየ ፓራሻ ነው። ብዙን ታሪክ ያለው በጣም ብዙ ነገሮች የተለዩ ፓራሻ ናቸው። እስከ መጨረሻው አብራችሁን አሁንስ እንደሆነ ይሄን እንድትሰሙ ሙሉ ተስፋ አለኝ እና በመጀመሪያ ግን በዝማሬ የሰንበትን ዝማሬ እንጀምራለን። አዶናይ ለዓለመ ዓለም መንግስቱ እስከ ለዓለም ምሕረቱ አዶናይ ለዓለመ ዓለም ኃያል እስከ ለዓለም አብይ ኃይሉ ዘይደክም አዶናይ ለዓለመ ዓለም ስልጣኑ እስከ ለዓለም አብይ ስሉጥ ለባዲዱ አዶናይ ለዓለመ ዓለም ሙክናኑ እስከ ለዓለም አብይ መጎንን ጽድቅ አዶናይ ለዓለመ ዓለም ግርማው እስከ ለዓለም አብይ ጸጋ ግርማው ለአዶናይ አዶናይ ለዓለመ ዓለም ወሬዛ እስከ ለዓለም አብይ ወሬዛ ባይኑ አዶናይም ቅድሜከኒ ኢኮን ጋለ ወምድረከን ያሎ ባይድ አምላክ አዶናይ ወድቤከኒ ዘይነግስ ወከይከኒ ዘይሰይማይሉ አዶናይ በንተ ሰንበትከ መሃረነ በንተ በላትከ መሃረነ አዶናይ በንተ ኦሪትከ መሃረነ በንተ ጋምልኮትከ መሃረነ የተባረከ የተቀደሰ ይሁንልና አሁንስ እንደሆነ የአምላካችን ስም ከፍ ከፍ ያለ ይሁን። አዶናይ ለዓለመ ዓለም አምላካችን ሁሉ ጊዜ ለዓለመ ዓለም የሚኖር ነው። መንግስቱ የሱ መንግስት እስከ ለዓለም አሁንስ እንደሆነ የሱ መንግስት እስከ ለዓለም ነውና እንደዚህም የሱ ስልጣን የሱ ፍርድ የእግዚአብሔር ሁሉ ጊዜ የዘላለም ነው ማለት ነውና ሰንበትን የሰጠነ ስሙ የተመሰገነ የተባረከ ይሁንልና አሁንስ እንደሆነ ወታደሮቻችን በዳር በደንበር ያሉት ነፍሳቸውን ይኸው ለኛ ብለው እየሰው አገርን ለማዳን በማለት አገርን አሁንስ እንደሆነ ለመጠበቅ በማለት ለሚያደርጉት ሁላ እግዚአብሔር አምላክ ይጠብቅልና በቸር በሰላም ወደ እናት አባታቸው ይመልሳቸው። በእውነት እነዚህ ወታደሮች ይኸው ስንት አመት የሚሆን በጦርነት ቤታቸውን ለቀው ባለትዳር ይሆኑ ባለልጆች ይሆኑ ይሄን ሁላ ምንድነው ሀገር ስለተወረረች ነውና አሁንስ እንደሆነ እግዚአብሔር አምላክ ብርታቱን ኃይሉን ይስጥልና እንደዚሁም የተማረኩትን አምላክ በቸር በሰላም ወደ ቤታቸው ይመልስልና ህዝቡንም በሰላም ይባርክልና
እና ይሄን ይመስላል ፓራሻት ሻቡዋው እንዳልነው ፓራሻት ለክለኻ ነው ስለ አባታችን ስለ አብርሃም እስካሁን እንግዲህ የኦሪት ዘፍጥረት ዓለም እንዴት አድርጎ እንደተፈጠረ እግዚአብሔር አምላክ 10 ትውልድ ከአዳም እስከ ኖህ ጠበቀ እና ያነ ሁላ ትውልድ የአምላክን መንገድ የማይጠብቅ ህጉን ትእዛዙን የማይጠብቅ በኖህ ዘመን ማዕበል እግዚአብሔር አምላክ አምጥቶ ኖህን ከዛ ሁላ አዳነው ከኖህ እስከ አብርሃም ደግሞ 10 ትውልድ አብርሃም በተወለደ ጊዜ አዲስ ነገር ባለመጣ አምላክን በየቦታው የሚያወሳ በየቦታው የአምላክን ስም የሚያንጸባርቅ የአምላክ ስም ከፍ እንዲል የፈለገ እንዳባታችን እንዳብርሃም አልነበረም እሱ ነው መጀመሪያ ሁላ የጀመረው ኖህን ቢኖርም ለራሱ ጻድቅ ነበር ራሱን አድኗል ግን ለህዝቡን ለመመለስ ወደ አምላክ ለመመለስ እስከዚህን ኃይል አልነበረው አባታችን አብርሃም ግን ወደ አምላክ ሁሉም እንዲመለስ የአምላክን ስም እያንዳንዱ እንዲያውቅ የአምላክ ስም በእያንዳንዱ በሁሉም አፍ እንዲኖር አባታችን አብርሃም ነው ይሄንም ለማድረግ ቀላል አልነበረም በነዛ ትውልዶች ሌላ ምልኮት በፀሐይ በኮከብ በተለያዩ ታኦት በተለያዩ ሌላ ምልኮቶች በሆኑ የሚያምኑ ትውልድ ነው ነበር ይሄን ትውልድ ለማቸነፍ ቀላል አልነበረም አብርሃም አንድ ሰው ነው ነበር እሱ ግን ከዓለም ጋር አብሮ ተዋጋ ይታያቸው አንድ ሰው ከዓለም ጋር እንዴት አድርጎ መዋጋት ይችላል ሌላ ሁላ የሚያምነው በሌላ ነገር እሱ አምላክ አለኝ ሁላ ዓለም ያፈጠረ እና ይሄን ከመግባታችን ያባታችን አብርሃም ታሪክ ትንሽ ለማስረዳት እንፈልጋለን አባታችን አብርሃም በተወለደው ጊዜ የሆነ ታሪክ ሆነ እንግዲህ ንጉሱ ኦርካስዲም ከሚባለው አሁንስ እንደሆነ ከዛ አባታችን አብርሃም በነበረበት ባገሩ እና ያነ ንጉስ ናምሮድ የሚባል ከባድ መንግስት ነበር ሁሉም ሲፈራው ነበር ለምንድር ነው አዳም እግዚአብሔር አምላክ ሲፍሳሳት ራቆቱን በመሆኑ ባወቀ ባፈረ ጊዜ አምላክ ልብስ ሰራለት ያነ ልብስ የሰራለት ልብስ እግዚአብሔር አምላክ ራሱ የሰራው ነው እና ያነ ልብስ እንደሚሉት ከናምሮድ ደረሰ ያነ ልብስ የሚለብስ ሁላ የሚያው ሁላ ሲንበረገግ ነበር እንሰሳ ሁላ በጣም ለጥለጥ ሲልለት ነበር እና በዛ የተነሳ ራሱን እንደ አምላክ አድርጎ ነው ሲታየ ነበር እና በሱ ዘመን በነበረበት በናምሮድ በነበረበት ዘመን ንጉስ አሁን ምን ይሆናል አባታችን አብርሃም ይወለዳል በተወለደ ጊዜ በኮከብ የሚያዩት ሚዛኤር ሚዝራህ ይላል ከመናነበው ነብዩ እንደዚህ ይላል ማነው በምስራቅ ያበራ ይላል ይሄ የአብርሃም ኮከብ መጥቶ የሌላው መንግስቶች ነበሩትን ወጣቸው በዛውን ሰዓት ለንጉሱ ለናምሮድ የተወለደ ልጅ አለ ዛሬ ይሄ ልጅ አንተን የሚገለብጥና ዓለምን የሚገለብጥ ልጅ ሌላ አስተያየት የሚያመጣ ልጅ ነውና ባስቸኳይ ይጥፋ ሲባል ተፈልጎ አሁንስ በዛው ቀን የተወለዱ እንትን ሲባል ታራኽ የሚባለው የሱ ሚኒስተር ነበር ይገደሉ ተብሎ በዛው ቀን የተወለዱ ሁላ አሁን ታራኽ ባጋጣሚ ያው ቅምጥ የምትባል ሌላ ከምሽቱ ሌላ ነበረችው ከሁለቱ ወለዱለት ባንድ ቀን አሁን አምጣ ሲለው ናምሮድ ይሄን ልጅን አልሰጥም በማለት ያነውን የቅምጥቷን ልጅ ያነን ሰጥቶ አብርሃምን በዋሻ ደበቀው አባታችን አብርሃም በዋሻ ሲደበቅ 3 አመት እግዚአብሔር አምላክ ታሪክ አድርጎ ያነን ድንጋዩን አጋጭቶ ባንድ በኩል ወተት ባንድ በኩል ማር ያነን እየበላ እየጠጣ እስከ 3 አመቱ አደገ በ3 አመቱ ከዋሻው ወጣ ከዋሻው በወጣ ጊዜ ሰማይን አየ ምድርን አየ ሁሉንም አየ ፀሐይን ሲያያት ይሄማ ትልቅ ስልጣን ያለው ነው ብሎ ይሄ ነው ዓለምን የፈጠረ ብሎ ሲያመልክ ሲል
ኋላች ፀሐይ ወደ ማታ ትገባለች ጨረቃ ትወጣለች ጨረቃ ነው ምትሆን ሲል ደግሞ ጨረቃ ደግሞ እንደዚህ ትገባለች አይ ይሄን ዓለም የፈጠረው እነዚህ ሁሉ የፈጠረ ነው እኔ ማምን ይሄን ሁሉ ለፈጠረው ነው ብሎ አምላክን ሲያመሰግን ሲል አምላክም ተገለጠለት እዛን ጀምሮ እግዚአብሔርን አምላክን ያወቀሱ ነበር እና ወደ ቤቱ ተመለሰ አባቱ ሲመለስ አባቱ ታራህ የፓፍሪካ አሁንስ እንደሆነ የሚፋል ነበረው ያንን ፓፍሪካ የነበረውን አሁንስ እንደሆነ ከዛ የሌላ መልኮት የሚያመልኩበት የሚሸጥበት ትልቅ አዳራሽ ነበረው ከዛ አሁንስ እንደሆነ ያንን በጥሩ ሁኔታ በደንብ አድርጎ እየሸጠ እያለ ልጁም ይሄን ለልጁ ያሳየው በዚህ ሁሉ አባታችን አብርሃም ያምንም ነበር በመጨረሻ አንድ ቀን ምን ይሆናል ልጅ እኔ ወደ ሰርግ ሊሄድ ነኝ እና ያን ሁሉ ባክህ ልጅ ጠብቅልኝ አንተ ይሄንም እንድሸጥ ብሎ እሱን ሀዛ አላፊ ያደረገው አብርሃም እዛው ተቀመጠ አሁንስ እንደሆነ አንድ ሰው መጣ ያን ሰውዬ 100 ዓመት የሚሆን ነው ምንድነው የምትፈልግ አባለው እኔማ እንዲያው ሌላ መልኮት ለገዛ ብዬ እንዲያው ሄበ ደስ ብሎኛል ከከትሎ ሳቀ ምንድነው መስቅ እኔማ መስቀው አንተ እድሜ ስንት ነው 100 ዓመት እኔ መስቀው እንዴት የ100 ዓመት ትላንትና ይሄን እንጨት ተፈልጦ ትላንትና የተሰራው የ100 ዓመቱ ለአንድ ቀን ለተሰራው ስታምን ይሄ ነው የሚያስገኝ ያነ ሰው ያፍረና ይሄዳል አሁን ቆይታ ደግሞ አንድ ሴትዮ ትመጣለች ቁርባን አምጥታለች ያንን ቁርባን እንዲያው እንድታቀርብ ለነዚህ ለአመልኮቶቹ ለእንድታቀርብ እሺ እናት አለም እሺ ሂጂ ያቀርባለሁ ብሎ አሁን ያንን ያመጣችውን ከፊታቸው አቀረበና ፋስ ወስዶ ያንን በመጥረቢያ ሰባብሮ ያነ ትልቅ የሆነውን አመልኮት ያንን በእጁ ፋሰጠው ያንን መጥረቢያ በእጁ አደረገለትና አባትየው ተመለሰ ተናደደ አብርሃም ምንድነው ሰራ ይሄን ሁሉ በአፍሪካን የደከምኩበትን ህይወቴን ለዚህ ያደረኩት ነው ሁሉ ባንድ ቀን አጠፋብኝ አራባቴ እኔ አይደለሁ ታዲያ ማን ነው ይኸውልህ ታልህ ይሄ ቁርባን ቀርቦላቸው ለፊታቸው አሁን ራስ በራሳቸው ተጨቃጨቁ እኔ ነኝ የምቀድም ሲል እኔ ትልቁ ተቀምጬ እንዴት እንደዚህ ብላችሁ ትላላችሁ ብሎ ይኸውና ፋሱን በእጁ አለ መጥረቢያውን በእጁ አለ ሰባብሮ እንደዚህ አድርጎ ስብርብር አደረጋቸው እሱ ነው ያደለሁ ማለት አንተ ነው እነዚህ ጆሮ የላቸው አይናገሩ አይሰሙ አይን የላቸው ይሄን እግር የላቸው ይሄን ነገር ብጀላቸው ይሁን ለማድረግ አይችሉም አይ አባቴ እንደዚህ ከሆነ ለምን በእነሱ ታምናለህ አሃ እኔ እንደሞል ታስተምር ነው ቀድሞ ለካ ለናምሮድ ደብቄ ነበር አሁን ወደሱ ነው ወስድ የኔን ምናምንበትን የኛን አምላክ እንደዚህ ካደረከው እናሳያለን ብሎ አባትየው ቆርጦ ወሰደው ናምሮድ ቀረበ ናምሮድ በዛውን ሰዓት አብርሃም አለው አቤት እኔ እኮ ነው ሁላ የሰራሁ የፈጠርኩ ያደረኩ እሺ ማመን ፈልጋለሁ እና ታዲያ ምንድነው ችግሩ እኔማ ይሄን ሁላ ካደረክ ነገ ፀሐይን በመራብ በመትገባው አሁንስ እንድትወጣ እና በመትወጣው ደግሞ በመስራቅ ደግሞ እንድትገባ ይሄን ካደረክ በእውነት አንተ ይሄን ሁላ ያደረክ አንተ ነብዬ ላንተ እናምናለን ግን በመጀመሪያህን ነገር አድርግ አሃ ይሄ ልጅማ ጉዴን ያወጣው አይደል በሉ ሰብስቡ ተባለ 3 ቀን እንጨት ተሰበሰበ አገር ሁላ ተጠራ ትልቅ ስታዲዮን ሆነ ከዛ ያነ ሁላ ህዝብ ተቀምጦ ያነ ሁላ ህዝብ ንጉሱ መጣ ይሄን ልጅ እንደዚህ ያደረገው አመፀኛ የሆነውን ዛሬ ከዚህ ሰዓት እናገባዋለን ብለው ከዛ አባታችን አብርሃም ከዛ ሰዓት ጣሉት
ከዛ እሳት በጣሉት ጊዜ መላእክታኖች ሁሉ አርያሉ አንድ አንተን የሚያምን ተገኝቶ እንዴት እሱ ይጠፋል ዓለም ሁሉ ሌላ መልኮት የሚያመልክ እሱ አብርሃም አንድ አንተን የሚያስወሳ እኔ ጋብርኤል እኔ የሳቱ ኃላፊ ነኝ ስልጣን ሰጥተኛል ሂጀላደ ነው ያባካ አምላክ ፍቀድልኝ አትሄድም እኔ ነኝ ሂጀማ ማድነው አንድ እኔ ባለም ያድነው አብርሃም እኔን የሚያምን አንድ ነው አንድ ይሆን አንዱን ሂዶ ያድናል ብሎ እሱ እግዚአብሔር አምላክ ከዛ ወርዶ ያነ ሁሉ እሳት የነበረው ሌላ ሆነ እንዲያው እንደማዝጋን ሆነ አየሩም የተለየ ሆነ አብርሃም ለዛ ሽርሽር ይላል ያነ ሁሉ የተሰበሰበው ጉድ አለ እንዴት ያለ ታምር ነው የአብርሃም አምላክ እሳት እንዲያው ገብቶ የማይቃጠል እስከ ዛሬ አይተን የማናውቅ ይሄው ሁሉ እሳት በላይ እንትን እየተባለ እንዴት ያለ ሰውዬ ነው ተብሎ አዛም ምናምሮድም እንዲያው ደነገጠ ሁሉም ደነገጡ ከዛ ወጣ አብርሃም ከዛን ጀምሮ መታወቅ ጀመረ ከዚህ ግን ይሆላችሁ ለሃይማኖቱ ብሎ ከዛ እሳት እገባለሁ ነፍሴን አሳልፌ እሰጣለሁ እሱ አንድ አምላክ አለ ብሎ ለመጀመሪያ ጊዜ አምላክን ባለም ያስታወቀው በሌላ አምላክ የምታምኑ ሁላ መገደል አለባችሁ በዛ እስከዛን ሰዓት እግዚአብሔርን አምላክን የሚያውቀው አልነበረም እሱ ይሄን ሲጀምር የኛና መልኮት ተክሌላውን ብለው ሰው ብዙን ችግር ሲፈጥርበት ነበር አሁን ግን ይሄው በይፋ እግዚአብሔር አምላክ ይሄን ታሪክ ሲያደርግለት እሱም ክብር አገኘ አብርሃም ያምላክን መንገድ ባለም ያስታወቀ ነው አብርሃም ኢቭሪ ይባላል እንደምናየው ኢቭሪ ማለት ምንድነው አብርሃም በኤቨረኻድ ዘኮላ ኦላም ኤቨራሽን አብርሃም ባንድ በኩል ዓለም ሁላ ባንድ በኩል አንድ ሰው ከዓለም ጋር አብሮ የተከራከረ ነው ዓለምን ሁላ ቀስ በቀስ ያለ ያሳመነ አባታችን አብርሃም ነው ነበር እና አብርሃም ቀላል ሰው አልነበረም እንግዲህ አንድ ሰው አንድ እንበል 50 ሰው 60 ሰው መጥተው እንደ አንተ የምትለው እውነት አይደለም ብለው ሲነግሩት ያነሰው ሐሳቡን ሊቀየር ይችላል አብርሃም ግን ከ60 ሰው ከ70 ሰው ከ100 ሰው አይደለም ከ1 ሚሊዮን አይደለም ከ2 ሚሊዮን አይደለም ዓለም ሁላ እኛ ምናምነው እውነት ነው አንተ ምናምነው ውሸት ነው ብለው ሲከራከሩት አብርሃም በራሱ በአምላኩ በማመን የአምላክን መንገድ በማወቅ ይሄን የጀመረ ለዓለም ይሄን ለእግዚአብሔር ለአምላክ ስሙን ያስታወቀ አባታችን አብርሃም ነው አብርሃም አሁፊ አብርሃም ወዳጅ ይለዋል አብርሃም ፍቁረኛ ይለዋል ምንድነው አብርሃም የአምላክ ወዳጅ ነው መጀመሪያ የአምላክን መንገድ ያስታወቀ አብርሃም እስከሚመጣ ዓለሙ ጨለማ ነበር ሌላ መልኮት ሲያመልክ ነበር አምላክን ሲያናዱት ነበር አምላክን ሲያበሳጩት ነበር አብርሃም ከመጣ ጀምሮ ግን አምላክን ማስደሰት የአምላክ ስም ይሁላ ለፈጠረው ይሁላ ላደረገው ያንን የአምላክን ክብር መለሰ እግዚአብሔር አምላክ ዓለምን እንደዚህ አድርጎ ፈጥሮ ይሁላ አድርጎ እንደዚህ አይነት ሁኔታ ሲሆን ይሄ በጣም የሚያስገርም ሁኔታ ነው እና ስለዚህ ይኸውና ከፓራሻት ሻባ ውስጥ እንደዚህ ይላል ጋዮሜር አዶናይ ለአብርሃም እግዚአብሔርም አብርሃምን አለው ይላል לך לך מארצך וממולדתך ומבית אביך אל הארץ אשר אראך ከአገርህ ከዘመዶችህ ከአባትህን ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ እንግዲህ የሁላ ለቀህ የምታውቀው ሁላ ለቀህ ወደኔና
ይሄ አንድ ፈተና ነበር ቀላል ፈተና ነበር አንድ ሰው ወላጆቹን መልቀቅ የለመደውን አገር እንግዲህ ከዚህ ስሙ እየታወቀ ያምላክን ስም ያስፋፋ ድንኳን ከፍቶ ያበላ ያጠጣ ያን ሁላ ሰው መጥቶ አብርሃም እና መሰግናለን ሲሉት እኔ አይደለሁም ይሄን ሁላ አምላክ ነው ያደረገ እያለ ብዙውን ወደ አምላክ ክፍል እየመለሰ እያለ እየታወቀ ባገሩ አሁን ከዚህ ከምታውቀው ከለመድከው ይሄን ሁላ ለቀህ እኔ ከምልህ ሀገር ሂድ ከዛም ትልቅ ወሰኻ ለጎይ ጋዶል ለትልቅም ህዝብ አደርጋለሁ እመርቀሃለሁ ዋጋደላ ሸመኻ ስምህንም ከፍ አደርገዋለሁ ቪየ ብራኻ አንተም የምራቀው ምንጭ ትሆናለህ ዋባረኻ መባርከኻ አንተን የሚመርቁላ ምሩቅ ይሆናል umkaleleኻ አውር አንተን የሚረግም ደግሞ እርጉም ይሆናል የሐዛብ ሁላ በኒብረኮ በኻጎል ምሽባቆት አደመ እና የምድር የሆነ ሁላ ባንተ ይመረቃል ይሄን ሁላ የምታገኘው ከም ወስድህ አገር ከማሳይህ አገር ነው እና አባታችን አብርሃም እዚህ ሊቃውንቶች የሚጠይቁት ባንድ በኩል እስከዚህ ፈተና ይባልም ይላሉ ለምን እንግዲህ አንድ ሰው ሀብት ታገኛለህ እስራኤልን አገር ለቀህ ወደ አሜሪካ ሄድና 50 ሚሊዮን ብር ተቀበላለህ ከተባለ ሰው ወላጆቹን ለቆ ወንድሞችን ለቆ ሁሉንም ለቆ ለገንዘቡ ብሎ ሊሄድ ይችላል እና እግዚአብሔር አምላክ ደግሞ ከዚህ ምለው ትልቅ ትሆናለህ ሀብት ይኖርሃል ዘርህም ይረፋል የሁላ ለዛም ራቀ ብሎ እያንዳንዱ ሊሄድ ይችላል እና ምንድነው ፈተናው እና እንደሚሉት አምላክ የፈተነው ምንድነው ወይም ለገንዘብ ወይም ለሀብት ወይም ለቦራከው ላለው ነው ወይም የአምላክን ቃል ሊጠብቅ ብሎ ነው አምላክ ልብና ኩለሊት የሚመረምር እሱ አምላክ ነው እንግዲህ አብርሃም የሚወደው ለምን ብሎ ነው እኔ ላልኩት ቃላት ላዘዝኩት ቃላት ነው ወይም ደግሞ ለሀብት ለክብር ስሙ ከፍ እንዲል ብሎ ነው አብርሃም ግን አምላክ እንዳዘዘው ሄደ ይላል እና አምላክ የሚለው ምንድነው መንገድ እነዚህ ነገሮች ሁሉ አንድ ሰው በመንገድ ሲሄድ ገንዘቡ ያልቃል ልጅም ዘርም ሊወልድ አይችልም ያደክማል መንገድ እንደዚሁም ደግሞ ከአዲስ አገር ሲሄድ ደግሞ ስሙ ወደታች ይሆናል ማንም ከሀገር የሚያውቅ የለው እንግዲህ በዛኛው በነበረበት ታዋቂ ነበር አሁን ግን ከሚሄደው ሀገር እንደምናውቀው አንድ ሰው ከሌላ ሀገር ወደ ሌላ ሀገር ሲሄድ የዛን ጊዜ ደንቆሮ ነው የሚሆን ብዙንም ተማሪ ቢሆን አዋቂም ቢሆን ከሌላ ሀገር ቋንቋውን ሲያውቅ ሲቀር ቅስሙን ላይ ይሰበራል እና እግዚአብሔር አምላክ ቃል ይገባለታልና ይሄው አባታችን አብርሃም እግዚአብሔር አምላክ ላዘዘው ለገንዘብም ለሀብትም ለስሙ ትልቅ እንዲሆን ብሎ አይደለም የምናየው አባታችን አብርሃም የአምላክን ትእዛዝ ለመፈጸም ነው የሚፈልግ ምንም ነገር ከባድ ነገር የለም በአብርሃም ፊት እንደምናየው እነዚህ ሁሉ ፈተናዎች አምላክ የፈተነው ምንድነው የማንነቱን አባታችን አብርሃም የዚህን ዓለም ምቾት የዚህን ዓለም ትቶ በአምላኩ እንዲጣበቅ ነው እሱ ግን እነዚህ ሁሉ እያለፈ ሰካገሩ ታዋቂ ቢሆንም ለዛ ብሎ አላሰብም ለአምላኩ ብሎ ነው ሁሉ ጊዜ የሚያስብ እና የአብርሃምን መንገድ ለመያዝ ሁላችን መታገል አለብን የራሳችን ምቾት የራሳችን ለገንዘብ ተብሎ አይደለም ለሀብት ተብሎ አይደለም የአምላክን መንገድ ለመጠበቅ ለማለት ይሄ ቀላል ነገር አይደለም እንደዚህ አይነት የሆኑ ሰዎች ብዙን የሉ እና ግን ሁሉ ጊዜ ትምርት ይሄ ሁሉ እግዚአብሔር አምላክ የሚያሳየን ለኛ ትምርት እንዲሆን ነው አምላክን መውደድ አለብን
ואהבת את אדוני אלוהיך בכל לבבך አምላክን በሁሉ ልብህ ወደደው በכל נפשך በሁሉም ነፍስህ ውደደው በכל מאודך በሀብትህ ውደደው ይላል ነፍስህንም ቢወስደው ገንዘብህንም ቢወስደው አምላክን መውደድ አለብህ እና አብርሃም የሚያሳየው የአምላክን መውደድ ለአምላክ ብሎ ሁሉ ጊዜ ለዚህ ብሎ ነው የሚሰራ የሚያደርግ እና እንደምናየው ወደዚህ ሀገር መጣ ከዚህ ሀገር ሲመጣ ወዲያው ምን ሆነ ባገሪቷ ላይ ባይራ አባረት ይላል ራብን ባገሩ ሆነ ባይረዳ አብርሃም ይጽራይም አብርሃምም ወደ ግብጽ ሀገር ወረደ እንግዲህ እግዚአብሔር አምላክ ወደዚህ ሀገር መጥተህ ሀብት ይኖርሃል ብዙ ነገር ታገኛለህ ብሎ አምላክ እዚች ሀገር ሰዶ ከዚህ ሀገር ከባድ የሆነ ራብ ተነሳ እንዴት ሌላ ሰው ቢሆን በልቡ ሀብት ታገኛለህ ሲሳይ ታገኛለህ እዚች ሀገር ተብያን ነበርኩ እንዴት ነው ይሄ ነገር ብሎ በልቡ የሆነ ነገር ሊሰማው ይችላል ነበር አብርሃም ግን ያምላክን ለምን ይሄን አደረገ ለምን ይሄን ሰራ ብሎ በልቡ ማላሰብም አላለም እና ወደ ግብጽ ሀገር ወረዱ ይላል እና ወደ ግብጽ ሀገር በቀረቡ ጊዜ ለምሽቱ ምን አላት ስሚ አላት አንቺ ጥሩ መልከኛ እንደሆንሽ አውቃለሁ ኢነና ያዳትኪ ሸየፋት ማርያት አንቺ ጥሩ የምታምሪ ውበት ያለሽ ሴት እንደሆንሽ ይሄን አውቃለሁ እና ቫያኪሮ ተቀሚትር አንቺን የግብጻዊ የሆነ ህዝብ አንቺን ባየሽ ጊዜ ባምሮ ይሽቶሶት ምሽቱናት ብለው ታርጎቲ እኔን ይገሉኛል ወጣኺ ኻዩ አንቺን ግን በህይወት ያስቀርሻል ኢምሪና ኾቲያት እኔ መለምንሽ ቫክሽ እህቴ ነሽ ብለሽ እንግዲህ ይሄ ወንድሜ ነው ብለሽ እንድትናገሪ ለማን ይታብሊ ባቡረህ ወኻይታ ነፍስ ቢግላለህ እና በየቦታ ሁላ እህቱ ናት እንድትባል ይሄ ወንድሜ ነው እኔም እህቱ ነኝ ይሄን ብለሽ እንድትናገሪልኝ ባንቺ የተነሳ እንምለምንሽ ነፍሴ አሁንስ እንደሆነ እንድድን ይሄን ነገር እለምናለሁ ብሎ ይሄን ይለምናታል እሷም ያላትን ሁላ ፈጸመች እና ወዲያውም እሷን ባዩ ጊዜ ወደ ንጉሱ አቀረቧት እንዴት የሆነች መልከኛ ጥሩ የሆነች ውበት ያላት ላንተ ምትሆን ብለው ንጉሱ ወደሱ ወሰዳት በዛውን ሰዓት እግዚአብሔር አምላክ ፋርዖንን ቤቱንም እሱንም ሰውነቱን ሁላ በተለያየ ብትር እንኳን ሊደርስባት እስርስር አደረገው ደነገጠ ምን ይሆነ ነው ወደሷ ለቀርብስ ነገሩ ሁላ እንደዚህ ሆነ ምንድነው ሁለተኛ ቢሞክርም ቢያለው አሁን በዛን ሰዓት ይሄ ታምራለሁ ብሎ ነገሩ ሲያብራራ አብርሃም ይቱ አይደለችም ምሽቱ ናት ይሄን በሰማ ጊዜ ወዲያው ጠራው አብርሃም ለምን እንደዚህ አልከኝ እና ሌላ የሆነ ችግር ላይ ወድቀን ነበር ግን ምን ሁላ ገንዘብ ሀብት ሰጣለሁ ብሎ ይሄን ሁላ ሀብትና ገንዘብ አሁንስ እንደሆነ ለአባታችን አብርሃም ተቀበለ እንደሚለው ሪቱ ወለአብርሃም ይትባቡራ ለአብርሃም በሷ የተነሳ አምላክ ጥሩ ነገር አመጣለት ከዚህ ላይ ሲያስረዱ ሁለት ነገሮች ሀብትም ያመጣሉ አንድ ሰንበትን መጠበቅ ነው ሁለተኛ ደግሞ ምሽት ማክበር ነው አንድ ሰው በምሽቱ የተነሳ እግዚአብሔር አምላክ ቡራኬውን ይሰጠዋል ሀብት ይሰጠዋል ረድኤት ይሰጠዋል ሲሳይ ይሰጠዋል ዋናው እንግዲህ የቤቱ ምሰሶ ማናት ምሽት ናት ስለዚህ አንድ ሰው ምሽቱን ካከበረ እግዚአብሔር አምላክ ቡራኬውን ይሰጠዋል እና እነዚህ ከአባታችን አብርሃም በሷ የተነሳ አምላክ ባረከው ሀብትም ሰጠው ይላል እና ቀጠል ብለን ስናየው አባታችን አብርሃም ከአራት መንግስቶች ከሆኑት ከነሱ ጋር ጦርነት ገጠመ የገጠመው ምክንያት ለምንድነው
እንደምናውቀው ሎጥ ከአባታችን አብርሃም ጋር ባንድ ላይ የወንድሙ ልጅ ነበር እና በየቦታው ሁሉ አብሮት ሲሄድ ነበር ግን ምን ይሆናል የአብርሃም ላመረኛና የሎጥ ላመረኛ ጭቅጭቅ ተፈጠረ የአብርሃም ላመረኛ የሆኑ የሌላውን አዝመራ የሌላውን ቦታ በጎችን እየወሰዳችሁ በሬዎችን እየወሰዳችሁ ለምን ይበላሉ ይሄኮ ስርቆት ነው እነሱ ለአብርሃም ልጅ የለውም እና የሚወርሰው ጌታችን ነው ሎጥ ነው እሱ ነው የሚወርሰው ስለዚህ የሁላ የሱ ነው እግዚአብሔር አምላክ ለአብርሃም ቃል ገብቶለታል አገሪቷ ሁላ አምላክ ቃል ሰጥቶታል እና የአብርሃም አገልጋዮች ሆኑ ደግሞ በምንም ታምር ይሄ ነገር የተከለከለ ነው ብለው ይሄ ጭቅጭቅ ሲጀምር አብርሃምም ሎጥን ጠራውና በኔና ባንተ በኔና በላመሮኞችና ባንተ ላመሮኞች አሁንስ እንደሆነ የተነሳ ጭቅጭቅ አለ ወንድማማቾች ነን እና አንተ ምረጥ ወደ ቀኝ ካልክ ወደ ግራ ካልክ ወደ ቀኝ ወደምትለው ሁላ አንተ ምረጥና እኔ ያንን ወደ ሌላ ጎዳና ሄዳለሁ ብሎ ሲለው ሎጥም ስዶምን ባየ ጊዜ ስዶም በጣም ያማረች ጥሩ የሆነች ሀገር ነበረች የገንዘብ ሀብት ስለነበረች ወደዛ ሄደ አብርሃም ግን ያው ወደ ቦታው ተቀመጠ ይላሉ እዛን በኋላ በስዶም በነበረበት ሎጥ ሲደርስ በዛውን ሰዓት የአብርሃም ወንድም ልጅ ነው ሲባል ሌላዎቹ ሁላ መንግስቶች ያለም ሁላ መንግስቶች ነበሩ ይሄን ሰውዬ የአብርሃምን ወንድም መዋጋት አለብነን የአብርሃምን ስም በየቦታው የሱ አምላክ እንዲስፋፋ እንፈልግን በማለት ጦርነት 4 መንግስቶች ከ5 መንግስቶች ጋር ገጠሙ ይላሉ እነዚህ መንግስቶች የስዶምን ንጉስ አሸንፈው ሌላውንም የነበሩትን መንግስት አሸንፈው ሎጥንም ማርከው የአብርሃምን ወንድም ልጅ ማረኩት አብርሃም ይህን በሰማ ጊዜ 318 የቤቱ የነበሩትን እነሱን አምጥቶ ለሊቱን ሁላ እየተከታተለ አሸነፋቸው ይሄ ታምር ነው ስንት ሚሊዮን የሚሆኑ ከነሱ ጋር እሱና 318 ይሄ ታሪክ ነው አብርሃም ግን የአምላክ ሰው ስለነበረ አምላክ ታምር አደረገለት እነሱ ሁላ አባሮ አደከማቸው ሎጥንም ወሰደ የስዶምም ንጉስ መጥቶ ወደ አብርሃም እንደዚህ ያለው አብርሃም ነፍሱን ብቻ ስጠይ ገንዘቡ ያንተ ነው የማረከው ሁላ ያንተ ነው በዛን ሰዓት አብርሃም ሐሪሞት ያዲ ለኤልኮን ሸማይ ባርጥ እጀን ወደ ሰማይ አነሳ ዘረጋ ካንተ ከዚህ ሁላ ካለው ከሚኹት አትስሩህ ከክር እስከ ገመድ ጫማ የሚታሰርበት እስከዛ አንዲት ነገር አልወስድም አንተም አብርሃምን ሀብት ሰጠነው የኛ ሀብት ነው እንዳትሉ እኔን ሀብት የሚሰጠኝ አንድ አምላክ ነው እሱ ብቻ ነው የሚሰጠኝ ሀብቱ እና አብርሃምን ሀብት የሰጠው አምላክ እንድታውቁ እኔ የገንዘብ ሰው አይደለሁም ብሎ ይሄን አስተዋወቀ ከዚህ በእውነት ትልቅ ታሪክ ነው ይሄ ታሪክ ቀላል ታሪክ አይደለም እስከዛው እንደምናውቀው የዓለም አስተያየት የሚቸው ዓለም እንብላ እንጠጣ ገንዘብ የዚህን ዓለም የሚቸው ዓለም ነው ነበር አብርሃም ግን እኔ አምላክ ሰው ነኝ ይሄን ሁላ ነገር ገንዘብ የሚባል አልፈልግም ሀብት የሚሰጠኝ አምላክ ነው እሱ በእውነት ማረከ ይሄን ሁላችን ነፈሱ ነው ነበር እሱ ግን እቺን ገንዘብ ለኔ አይደለች ይሄን ነገር አልነካም ሀብት የሚሰጠኝ አምላክ ነው ሁላ ከኔ ጋር ይሄን ጽድቅ የሚያደርግ ብሎ የአምላክን ስም በያገሩ ያስፋፋ ያስታወቀ ይሄን ባጭሩ ይሄን ይመስላል እና እግዚአብሔር አምላከኛ ጋር አብሮ ይሁንልን ሰላም ለማህበረ ቤተ እስራኤል